አሰላሙ አለይኩም ሰላም ወደ ዘውት ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ላይክ፣ ሼር፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ቤተሰቦቼ ሁሌም ለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት የዳጣ አሰራር ነው ማለት ነው። ወይም ደግሞ ሚጥሚጣ የምንለው የአካባቢው የአጠራር ስሙ ይለያያል። የሱን አዘገጃጀት እንዴት እንደሆነ ይዤላችሁ መጥቻለሁ። በጣም ቆንጆ ነው፣ እንደምትወዱት ተስፋ አድርጋለሁ። ሳይበላሽ ለረጅም ጊዜ መቆየት የሚችል ነው ማለት ነው። ግብአቶቹን ኮሜንት መጀመሪያው ላይ አስቀምጥላችኋለሁ። ግብአቶቹን ሁሎችንም አጥበን ውሃውን እናደርቀዋል ማለት ነው። ሳናደርቀው መጠቀም የለብንም። ሳይበላሽ ረጅም ጊዜ እንዲቆይልን ይረዳናል። ውሃውን ማድረቅ ግዴታ ይሆናል ማለት ነው። ሁሎችንም አጥበን በመጀመሪያ እጋለው መጥበሻችን ላይ ዘይት አድርገን ሚጥሚጣውን ትንሽ እናመሰዋለን። ከዛ በመቀጠል ነጭ ሽንኩርትና ዝንጅብል ነው እዚህ ላይ ማመሰው። እሱንም እንደዚሁ የተወሰነ እንደዚሁም ሽንኩርት እንደዚሁ የተወሰነ ሁሉንም እናመሰዋለን ማለት ነው። በየተራ ያደረግን ካመስን በኋላ ሳህን ላይ እናደርገዋለን ሁሉንም። ከዛ በመጨረሻ ቲማቲም የተወሰነ አንድ ወይም ግማሽ እንደምትሰሩት ይለያያል። ትንሽ ቲማቲሙን አመስ ካደረኩ በኋላ ሌሞን እጨምርበታለሁ። ግማሽ ሌሞን ከነ ቆዳው ሙሉ በሙሉ አላስለቀቅኩትም ጨመርኩ። ግማሹን ደግሞ ቆዳውን መልጬ የውስጡን ብቻ ማለት ነው ጨመርኩኝ። እሱን ትንሽ ካመስኩኝ በኋላ እንደምታዩት የተፈጨ ቲማቲምና ኮሪያንደር ቅጠል ጨምሬበታለሁ። ከዛ በመቀጠል ኮሪያንደር ፓውደር እጨምርበታለሁ። እንዲሁም ደግሞ ብላክ ፔፐር ፓውደሩን እጨምርበታለሁ ማለት ነው። መጨመርም አለመጨመርም ይቻላል። ይሄ ፓውደሩ ግን ቆንጆ ነው፣ ጣዕም አለው። ከዛ የበለጠ ደግሞ የሚፋጅ እንደሆነላችሁ ከፈለጋችሁ ይሄንን በርበሬ መጨመር ትችላላችሁ ማለት ነው። እንዲሁም አለመጨመርም ይቻላል። እኔ በጣም ትንሽ ሞቅ ያለ እንዲሆን ስለምፈልግ እወደዋለሁ፣ እጨምራለሁ። ይሄንን ትንሽ እናብስለዋል። በነገራችን ላይ ውሃውን መጠጥ ማድረግ አለበት። እንደዚህ ውሃውን እስከሚመጥ እንደዚሁ ያማሰልኩ ትንሽ እጠብቀዋለሁ። አሁን ውሃውን መጥቷል። ከዚህ በኋላ ሳህን ላይ ያደረኩትን እስካሁን ያመስኩትን መልሼ መጥበሻ ላይ ጨምረውና አንድ ላይ ቀላቅሌ የተወሰነ አበስለዋለሁ ማለት ነው። ኦኬ ሁሉንም በአንድ ላይ እንደዚህ ከቀላቀልኩ በኋላ ትንሽ እተወዋለሁ። አሁንም ውሃ ካለው ውሃውን መጠጥ እንዳደርግ እተወዋለሁ። በደንብ መጠጥ ያለ መሆን የለበትም፣ ድርቅ እንዳይል ውሃም መሆን የለበትም። ከዛ በመቀጠል የተወሰነ ደቂቃዎች እስከሚበርድ ከተውኩት በኋላ እንደዚህ መፍጫው ጋር ጨምርና እፈጫዋለሁ ማለት ነው። ሙቀቱ እስከሚበርድ መጠበቅ ይኖርብናል። ከበረደ በኋላ እንደዚህ ፈጫውና ያው ከፈጨን በኋላ እንደዚሁ ቃሪያ ስናደርግ ጥንቃቄ ማድረግ ይኖርብናል። ምክንያቱም ሳይበላሽ እንዲቆይልን ማለት ነው። ውሃ በፍጹም ማስነካት የለብንም። እንደዚሁም ደግሞ ብርጭቆ የሆነ እቃ ላይ ፕላስቲክ እቃ ላይ ከምናደርገው ይልቅ ብርጭቆ የሆነ እቃ ላይ ብናደርገው ተመራጭ ነው ማለት ነው። እንደዚህ ቦክስ ላይ አስቀምጨዋለሁ። ከዛ ላዩ ላይ የወይራ ዘይት የተወሰነ ጨምርበታለሁ። በቃ በዚህ መልኩ ጨርሰናል ማለት ነው። ወደ ሳህኑም ስንገለበጥ ሳህኑን እርጥበት እንዳይኖረው ማድረግ ይኖርብናል። ይሄን የመሰለ ቆንጆ የሆነ ዳጣ ሰርቻለሁ። እንደምትወዱት ተስፋ አደርጋለሁ። ስሩና ሞክሩት። እስከ መጨረሻው
ስለተከታተላችሁኝ አመሰግናለሁ።